ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ተከታታዮች፣ ይህ የኤፒክ ጉዞ ቲዩብ ነው። እንደ ሁልጊዜው በዛሬው ፕሮግራሜ ከሀገራችን ጋር ግንኙነት ያላቸውን አቪዬሽን እና ጉዞ ተኮር አዳዲስ መረጃዎችን ይዣለሁ። ቪዲዮን ላይክ እና ሼር በማድረግ እንዲሁም ቻናሌን ሰብስክራይብ በማድረግ ያበረታቱኝ። አመሰግናለሁ። የኢትዮጵያ አየር መንገድ የመጨረሻውን የቦይንግ 777-200 LR የጭነት አውሮፕላን ከአምራቹ የቦይንግ ኩባንያ ባሳለፍነው ሳምንት ተረከበ። ይህም አየር መንገዱ እስካሁን ከተረከባቸው ተመሳሳይ ሞዴሎች 12ኛው ሲሆን የምዝገባ ኮዱም ETBAC በመባል ይጠራል። አውሮፕላኑም ባሳለፍነው አርብ እንደ ኤሮፓውያን አቆጣጠር ሜይ 23 ከቦይንግ ዋና መስሪያ ቤት ሲያትል ፔንፊልድ ኢንተርናሽናል ኤርፖርት በመነሳት ረዥም የአትላንቲክ ውቅያኖስ አቋራጭ በረራውን በማገባደድ በዕለተ ቅዳሜ ማለዳ አዲስ አበባ ቦሌ ኢንተርናሽናል ኤርፖርት ደርሷል። አውሮፕላኑም በኢትዮጵያ አየር መንገድ የሜንቴናንስ ዲፓርትመንት ለ3 ቀናት የፍተሻና አነስተኛ የማስተካከያ እርማቶች ከተደረገለት በኋላ የመጀመሪያ በረራውን ወደ ኡጋዱጉ ሴንትራል አፍሪካ ሪፐብሊክ አድርጓል። በቀጣይም ወደ ባማኮ ማሊ፣ ካኖ እና ሌጎስ ናይጄሪያ፣ ሆንግ ኮንግ ቻይና፣ ሎሜ ቶጎ እና ጆሃንስበርግ ሳውዝ አፍሪካ በረራዎችን በስኬት እያገባደደ ይገኛል። አየር መንገዱ በአሁኑ ወቅት ለጭነት አገልግሎት ከሚጠቀማቸው እነዚሁ 12 ግዙፍ የቦይንግ 777-200 LR ወይም ሎንግ ሬንጅ አውሮፕላኖች በተጨማሪ 4 ከመንገደኛ ወደ ጭነት የተቀየሩ ቦይንግ 737-800 ፍሬተር፣ 3 ከመንገደኛ ወደ ጭነት የተቀየሩ ቦይንግ 767-300 ፍሬተር እና 2 አዳዲስ ባሳለፍነው የፈረንጆቹ ዲሴምበር ወር የተረከባቸው ቦይንግ 767-300 ፍሬተር አውሮፕላኖች አሉት። የኢትዮጵያ አየር መንገድ በአሁኑ ወቅት በጥቅሉ 70 ቋሚ የጭነት መዳረሻዎችና ከ140 በላይ የመንገደኛ መዳረሻዎችን በአፍሪካ፣ መካከለኛው ምስራቅ፣ ኤሽያ፣ አውሮፓ፣ ሰሜንና ደቡብ አሜሪካንን በማዳረስ ላይ ይገኛል። እንግዲህ ውድ የቻናሌ ተከታታዮች ለዛሬ ያዘጋጀውላችሁ መረጃ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ያበረታቱኝ። እስከ ሳምንት ቸርን ሰንብት። አመሰግናለሁ።